ሲያልፍ ከመወለዱ ጀምሮ እውር የሆነ ሰው አየ። ዘወትር እጁን ዘርግቶ ሰዎች እንዲዘከሩት ይለምናል። ደቀ መዛሙርቱ ይህንን አይነ ስውር አይተው ይህ ሰው እውር ሆኖ እንዲወለድ ኃጢአት የሠራ ማን ነው? እርሱ ወይስ ወላጆቹ? ብለው ኢየሱስ ክርስቶስን ጠየቁት። እርሱ ኃጢአተኛ ነው ወይንም እናት አባቱ በድለዋል ብለው ያስቡ ነበርና። ጌታችን ኢየሱስ ክርስቶስ ግን እርሱ ወይንም ወላጆቹ ኃጢአት አልሰሩም፣ የእግዚአብሔር ሥራ በእርሱ እንዲገለጥ እንጂ ብሎ ወደ መሬት እንትፍ አለ። በምራቁ ጭቃ አድርጎ በጭቃው የዕውሩን ዓይኖች ቀባና ሂድና በሰሊሆም መጠመቂያ ታጠብ አለው። እየተመራ ሄደ፣ እያየም ተመለሰ። ሁሉም ዓይኑ ታውሮ በመንገድ ዳር ተቀምጦ ሲለምን ያውቁት ነበር። ዓይኖቹ በርተውለት ቢያዩ እርሱ ነው አይደለም ብለው ተገረሙ። ሌሎች እርሱ ነው፣ ሌሎች ደግሞ አይደለም እርሱ አይደለም አሉ። እርሱ ግን እኔ ነኝ አለ። ታዲያ ዓይኖችህ እንዴት ተከፈቱ? እንዴትስ ማየት ቻልክ? አሉት። ኢየሱስ የሚባለው ሰው ጭቃ አድርጎ ዓይኖቼን ቀባና ዳነኝ፣ ብርሃኔን መለሰልኝ አላቸው። ያ ሰው ወዴት ነው አሉት። አላውቀውም አላቸው። ጌታችን ኢየሱስ ክርስቶስ የዚህን ሰው ዓይን ያበራበት ቀን የሰንበት ቀን ነበርና እንዴት ይህ ሰው ሰንበትን አያከብርም? እንደምን በሰንበት ዓይንህን ያበራል? ብለው ዓይነ ስውር የነበረውን ሰው ሞገቱት። እንዴት ኃጢአተኛ ሰው ይህንን ያደርጋል? ብለው ጨቀጨቁት። ስለ ሰውየው አንተ ምን ትላለህ? ብለው ፈሪሳውያኑ ዓይነ ስውር የነበረውን ሰው ጠየቁት። እርሱ ነቢይ ነው አላቸው። በፈሪሳውያን ዘንድ በዚህ ምክንያት በመሃላቸው መለያየት ተፈጠረ።